የነበረውንም ቪዲዮ ልክልሻለሁ። ችግር የለም። እሺ እኮ አንቺ የሶሊን ፕሮዳክት ስትጠቀሚ ስንት ጊዜ ሆነሽ? ከአመት በፊት ነው። ኢትዮጵያ ከገባው ስላለቀ ስላልወሰድኩኝ የለኝም። እዛ እያለው ነው ስጠቀመው የነበር። እስካሁን ድረስ የተመለስ አለቀ። ኦኬ፣ እስካሁን ድረስ ፊትሽ ምንም አልሆነም? ምንም እኔ ምንም አልሆነብኝም። አንዳንዱ ሰው ይስማማዋል፣ አንዳንዱ አይስማማውም መሰለኝ። ለእኔ ምንም አልሆነብኝም። ጠጋ በይ ወደዚህ እንሽ ፊትሽን በደንብ። እንደውም መጀመሪያ ኢትዮጵያ ሲሆን ትንሽ ጠቆርኩኝ መልሼ። እዛ በጣም ቀልቼ ነበር ምናምን እንጂ ሌላ ምንም ነገር አላየሁበትም። እንደነበረው ነው የሆነ መልሼ። ፎቶ አለሽ የገዛሽ? ዋትሳፕ ላይ ለሶሊያና ልክላትና ሶሊያና ላንቺ ትልክልሻለች። በጣም ጥሩ የገዛሽ ነበር። አሁን ኢትዮጵያ ከመጣሁ አመት አልፎኛል። ከዛ በኋላም ተቀብቼው አላውቅም። መልሼ በቃ ተውኩት። ምክንያቱም እዛ የሚያመጣልኝ ሰው የለም። የምን ነበር የወሰድሽው ውዴ? አጠቃቀሙን ትንገረን። ቆይ እኔ ልጠይቃት። አንቺ አይደለሽ የምጠይቂው። ተበዳይም በዳይም ተበደልኩም ያለው የምጠይቀው። ካለበዛ ፌር አይሆንም። እሺ ትዕግስት፣ ምን ፕሮዳክት ነበር የወሰድሽው ከሶሊ? እና አጠቃቀሙ እንዴት ነው? ለስንት ጊዜ ተጠቀምሽው? ያንን አስረጅን። የወሰድኩት መታጠቢያ፣ የሚቀባ ክሬም እዛው ላይ የሚደራረብ ነው። ይሄ ለማዲያት፣ ለቡግር፣ ለጥቋቁር። እኔ ጥቋቁር ቡግር ነበረብኝ በጣም እና ትልልቅ ቡግሮች ነበሩ። እንደዚህ እንትን መጣቸው ማለት ነው። ትልልቅ ቡግሮች ምናምን። ከዛ አጠፋልኝ። 2 ሳምንት በኋላ ምናምን ጥርት ብሎ መልሼ ሄጄ ነበር እንደውም ልቀበላት ማለት ነው። ጥምቀት ሰሞን ስለነበር ክራውድድ ስለነበረች እሷም አትገኝም፣ ልጇ ነች። በቃ እሷ ያልኩ እኔም እንዳጋጣሚ ወደ ሀገር ተመለስኩኝ። ሚስጠቀምበት ነበር፣ አለቀ። የሚያመጣልኝ ሰው የለም፣ ተውኩት። ግን ምንም አላረገኝም። እኔ ራሴን ነው ልናገር የምችለው። እሺ አጠቃቀሙን ንገሪን። እንዴት ነበር ስትጠቀሚ የነበረው? ምን እንደገዛሽ ነግረሽኛል። ኦኬ፣ አጠቃቀሙስ? መጀመሪያ ጠዋት ከእንቅልፊ ስትነሽ የምትጠቀሚው ምንድን ነው? ሀ ብለሽ ሰማለሁ። ጠይቂኝና የምትጠይቂኝን ቶሎ ወደ ስራ ልሄድ ስለሆነ ልዘጋጅ ነው። ኔትወርኳን መሰለኝ እኮ ማሬ። በስልክሽ ዋትሳፕ ላይ ስታዥ ያዘዝሽበት